እኔም መቼም እሱ ሲጎዳ ደስ ብሎኝ ሌላ ሰው ህይወት ለማቃናት ደፋ ቀና አይደለም። ምክንያቱም ሁለታችንም ጋር ስሜት አለ ብዬ ስለማመን ምንድነው ያ ስሜት የጉዳት ስሜት እኔን ሳይሰማኝ ቀርቶ ምናምን አይደለም። ያው ትንሽ በቃ ማይግባባ እኔና እሱ ነገር ታይወጣ አይወራና ተረጋግሽ፣ ችግር የለም ብቻ አንቺ አራዝኝ ማራዘሙን እንኳን አልችልም። ምክንያቱም ከዚህ በፊት ቀኔ ደርሶ ለማራዘም እንትን ብዬ የዛሬውን ቀጠሮ ያዝኩት ለዛ ስለሆነ ማራዘም አልችልም። ነገር ግን ማራዘም ባልችልም እኔ እንጃ። እሺ በእግዚአብሔር በጌታ ብቻ በቃ ዛሬ ማታ አትሂጂ በጌታ እንዴ በእግዚአብሔር ባባትሽ። እሺ ኧረ በእናትሽ ልበልሽ በቃ እሺ ትቼዋለሁ። ምን እኔ መሄዱን ትቼዋለሁ። የት ታይዋሽኝ እኮ አይደል? ማለት ማመን ያለብኝን ወይም ደግሞ እኔ ማሳየት ያለብሽ ነገር አሳይተሽኛል። በደንብ ደግሞ እንዳምንሽ ያው ትቼዋለሁ ስልሽ ሰዓቱ አልደረሰም። በነገራችን ላይ ማየት ያለብኝ ነገር በሙሉ አይቼ ያኔ ነው ውሳኔን በደንብ የምወስነው። ለአሁን ግን ትቼዋለሁ እና ደግሞ ማየት ያለብኝ ነገር በሙሉ ታሳይኛለሽ አንድ በአንድ ሁሉንም ነገር ከካሜራ ጀርባ ተፈጠረ የምትኝ ነገር በሙሉ እንዲሁም ደግሞ በቃ አይደለ ስትገናኙ የነበረበትን ሞመንት ሁሉ በደንብ ማየት ፈልጋለሁ። ራሴን ፍሪ ማድረግ ወይም ደግሞ ይሄን ምሳሌ ለመወሰን በቃ ምንድነው ያልሽው መጀመሪያ ንጹህ መሆን ስላለብኝ ውስጤ ንጹህ ማድረግ ስላለብኝ ይሄን ምሳሌ ለመወሰን ቢኮዝ ይጸጽተኛል። የጸጽተኝን ነገር ማድረግ ስለማልፈልግ ሁሉንም ነገር አይቼ ወስናለሁ። አሁን ግን መቼም አትጸጸችም፣ በዚህ ነገር መቼም አትጸጸችም። ያልኩሽንም ነገር እግዚአብሔርን እያንዳንዱ ወስንሻለሁ። ግን በጌታ ምንድነው ያልሽው? በእግዚአብሔር አመንቶሽና ሳታውቂ አይደለም ትቼዋለሁ። የምሬ ነው። ምን ጉዞን ግን በደንብ ሳያሳምነኝ ነው ትቼዋለሁ። 99% ትቼዋለሁ። 1% አለኝ። 1% ተማመኝ። 100% በእግዚአብሔር በጌታ ለመተው ማየት ፈልጋለሁ። ሁሉንም ከካሜራ በኋላ ሁሉም ነገር ታሳየኛለሽ። ስለዚህ 99 ወይ 98 ወይ 97% ይቻላል። በቃ ትታለች ጌታ ሆይ ና ጌታን ታየኔ ማር እግዚአብሔርን በጣም ደስ ብሎኛል። እኔ እኮ እንደምትወደው አውቃለሁ። እግዚአብሔርን ሁለቱም ብታይ ታውት በሌላ ጊዜ አወራዋለሁ። ግን በቃ ማይ እሺ ማይ አትሳች ማይ አልፈልግም። በስክል ማይ እሺ